አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሁሉ ደህና ናችሁ ሆይ? እኛ ያለንላችሁ አልሐምዱሊላህ። በስደት ዓለም ያላችሁ እህት ወንድሞቼ፣ እንዲሁም እናቶቼ አባቶቼም ጭምር እንዲሁም ደግሞ በሀገር ውስጥ ሆናችሁ የምትከታተሉን በሙሉ እንዴት ናችሁልኝ? ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ደግሞ ብቻዬን ወደ ጀሜ ተከስቼላችኋለሁ። ቤቴን ላሳያችሁ ብዬ ይሄ እንደምትመለከቱት መኝታ ቤቱ ነው ማለት ነው። ቤተሰብ እዚህ ጋር ቁም ሳጥን አለ። ያው ቅድም መጀመሪያው ላይ ሳሎን አይታችሁታል። እዚህ ጋር ደግሞ ቁም ሳጥን ማነው ቡፌ ነው ከጀርባዋ ጋር የምትመለከቷት። እና ቤተሰብ ምን ልላችሁ ነው መሰላችሁ፣ ለፍታችሁ በውጭ ሀገር ያውን በስደት ዓለም ለፍታችሁ ኑራችሁ ደግሞ መጣችሁ እቃችሁን ሳታርፉበት እቃችሁን ሳትጠቀሙበት ዝም ብላችሁ በቃ ቢያንስ እንኳን እንዴት አሁን ይሄንን አልጋ አይታችሁታል አይደል ቤተሰብ? ያንን አልጋውን እናቴ ወላሂ ነው የምላችሁ ቤተሰብ 1 ወር አልተቀመጠችበትም፣ አልተኛችበትም በስነ ስርዓት። ይሄን የምታዩትን መጅሊስ የምታዩትን እቃ በሙላ አልተጠቀመችበትም። እና በዚሁ አጋጣሚ በስደት ዓለም ያላችሁ እህቶቼ በቃኝ ብላችሁ የሰው ሀገር በቃኝ፣ በሀገሬ ልደሰት፣ በሀገሬ ከቤተሰቦቼ ከእናት ከአባቴ ከልጆቼ ጋር ልኑር ብላችሁ መታችሁ ይሆናል አይደለ? እንደዚህ የሆነ ሌላ ነገር ሲያጋጥማችሁ በጣም ከባድ ነው ወላሂ ቤተሰብ። ይሄንን አያድርስ ነው በማንኛችሁም ላይ እንደው አደራ አላህ ከእንደዚህ አይነት ነገር አላህ ይጠብቃችሁ። ይሄ እንደምትመለከቱት ሰርቪስ ነው። እዚህ ጋር ውሃ አለች፣ የራሷ ቆጣሪ አላት። እዚህ ጋር ደግሞ እንትን ምንድነው የማብራት ቆጣሪ የራሷ አለው ቤተሰብ። እና በዚሁ አጋጣሚ ማሚዬ አሁን ምን ወሰነች መሰላችሁ? ቀጥታ በቃ ቤቱን መሸጥ ነው የፈለገችው። ቤቱ እንደምትመለከቱት ሁሉም ነገር የተሟላለት ነው። የሆነ በቤቱ ጉዳይ በቤቱ ዙሪያ ይሄ በውስጣ ውስጡ ምንም አይነት ወጪ አይጠይቃችሁም። እቃችሁ አንጥታችሁ ብቻ አስገብታችሁ መቀመጥ ነው። ያው ትንሽ ከታች ገንቡ ነው ገንቡኝ የሚላችሁ ማለት ነው። ያው ትንሽ ካፒታል የሚጠይቀው እሱ ነው። እንደምትመለከቱት ደግሞ እዚህ ጋር ማዶ ምናምን ነው። በጣም የሚያምር ሰፈር ነው። ጀሜ እንግዲህ የምታውቁትም አላችሁ ማለት ነው፣ የጀሜ ልጆች እና ቤተሰብ ወላሂ ዱአ አድርጉልኝ። ዱአ በደንብ የእናንተ ዱአ የእናንተ እግረኝ የእናንተ ብዙ ብዙ ነገር ለእኔ ያስፈልገኛል፣ ለእኔ ብዙ ይጠቅመኛል። እና ምንድን ነው አሁን በቃ ማንኛውም ሰው በህይወትሽ እንዲሳካልሽ የምትፈልጊው ነገር ምንድን ነው ብትሉኝ እና ማንኛውም ሰው ቢለኝ ምን መሰላችሁ፣ በህይወቴ በቃ ተሳክቶልኝ እሰይ አልሐምዱሊላህ የምለው በቃ የሆነ አለ አይደለ፣ በዚህ በዩቱብም ተሳክቶልኝ በማንኛውም ነገር በቃ ስክትክት ብሎልኝ ይሄንን የምትመለከቱትን መጅሊስ ቅድም ያያችሁትን ሀልጋ በሞላ በቃ ሁሉንም እቃ ቤት ተከራይቼ ከዚህ አውጥቼ ምናምን ፍርሽርሽ አድርጌ ማሚዬን ሰፕራይዝ ማድረግ ማሚዬን ማስደሰት ወላሂ ትልቁ የኔ በቃ አሁን ለራሱ ብዙ ብዙ ነገር አስባለሁ። ግን ደግሞ አንዳንድ ጊዜ አቅማቸው አይፈቅድም አይደለም። አሁን እኔ አንዳንዴ ማሚን እላታለሁ መሰላችሁ ቤተሰብ ይሁን በጣም ይሁን ድንግርግር ሲላቸው አለ አይደለም ማሚ በቃ ዝም ብዬ አንድ ቦታ ሂጄ ሰርቼ ልምጣ እላታለሁ ማለት ነው። ወላሂ ሲጨንቃቸው አንዳንድ ጊዜ ብዙ ብዙ ነገር ታስባላችሁ፣ ትረዱኛላችሁ። እና ደግሞ እናንተም እናታችሁ ስትሰቃይ እናታችሁ በጣም በውስጧ ስትቃጠል ማየት በጣም ሞት ነው ወላሂ ቤተሰብ፣ በጣም ከምላችሁ በላይ ከባድ ነገር ነው ቤተሰብ። በጣም ይሄንን ነገር ትረዳላችሁ ብዙዎቻችሁ በስደት ዓለም ያላችሁ እህት ወንድሞቼ ማለት ነው። እና ከእናንተ እንግዲህ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ቪዲዮም እያስጨረሳችሁ ሞኒታይዝ ሆኗል። እንግዲህ አሁን ሞኒታይዝ ስለሆነ ቪዲዮ እያስጨረሳችሁልን ከጎኒ እንደምትሆኑ አልጠራጠርም ማለት ነው ቤተሰብ። ይሄን ነው ከእናንተ የምጠይቀው። ዱአ አድርጉልኝ፣ እኔም በዱአ ያረሳችሁም እና ቤተሰብ ቤቱ ይሄንን ይመስላል ማለት ነው። ማሚዬ በቃ ወላሂ በጣም ነው የሚያሳዝነው ቤተሰብ፣ በጣም ከምላቸው አሁን ይሄ ሳወራው ቀላል ነው አይደለ? ግን በቦታው ሆናችሁ ስትመለከቱት ደግሞ በጣም በጣም ከባድ ነው። ዘንድሮ እንግዲህ አመቷ ማሚዬ 1 አመት ሙሉ ደግሞ ይኸው በቤቷ ነግሬያቸዋለሁኝ። 1 ወር እንኳ በስነ ስርዓት ቁጭ አላለችም ቤተሰብ። ወላሂ እንደው ሰው እኮ ይሆናል አይደለ?
ከውጭ ሀገር መታችሁ ያውም ከስደት መታችሁ በሞትና በሽረት መሀል ነው እንግዲህ። በሰው ሀገር ስትሄዱ ታውቃላችሁ እናንተ እዚህ ያላችሁ ቤተሰብ በማታውቁት ሀገር በማታውቁት ሰው ተገርፋችሁ ብዙ ሆናችሁ ያውም 8 ዓመት ሙሉ ተቀጥቅጣችሁበት በሰው ቤት መታችሁ ደግሞ እንዳይሆን ሲሆን የሆነ ያሰባችሁት ነገር ሁላ ዝብርቅርቅ ሲል አያሳዝንም? በጣም ነው የሚያሳዝነው። ቤተሰብ ላይ ዛሬ በቃ እስኪ እንደው ዝም ብዬ ቤተሰቦቼ ጋር ላውራ ለቤተሰቦቼ ቤቱን በደንብ ላሳያቸው ብዬ ነው የመጣሁት ማለት ነው። ጀሜ እታች እኔ ማሚዬን እንደዚህ ቪዲዮ ልሰራ ነው ምናምን አልኳት። ማቦ ጓደኞች እዛ ፈልገውኛል እና እዛ ነኝ ምናምን ያልኳት። እዚህ ሰፈር ብዙ የትምህርት ቤት ጓደኞች ስላሉኝ ማለት ነው። ኢንሻአላህ ደግሞ ምርጥ ምርጥ ናቸው። ደግሞ አንዳንድ ኢንሻአላህ አንድ ቀን አስተዋውቃችኋለሁኝ ማለት ነው ቤተሰብ እና ወላሂ በጣም ከባድ ነው። ይሄን የምትመለከቱት መጅልስ ይሄንን ጥላችሁ ቤት ተከራይታችሁ ስትወጡ ስትወርዱ መውጣት መውረድ ያለ ነው። ግን ደግሞ በቤታችሁ ሆናችሁ አርፋችሁበት ቁጭ ብላችሁ ከቤተሰብ ከልጅ ጋር ያለውን ናፍቆት ጭርስ አድርጋችሁ ወደ ስራ ስገቡ ወደ ሌላ ነገር ስገቡ ደስ ይላል። ግን ደግሞ ገና ከመምጣታችሁ እናንተ እሰቡት። ወላሂ ቤተሰብ ይሄ ነገር ነግበኔ ብላችሁ እሰቡት። አሁን እዛ አገር 14 ዓመት ትላኛላችሁ 10 ዓመቴ 13 ዓመቴ 10 ዓመቴ 8 ዓመቴ 7 ዓመቴ የምትሏላችሁ ያን ሁሉ ተቀጥቅጣችሁ ተሰቃይታችሁ መታችሁ ደግሞ ላርፍ ነው እሳ ሀገሬ ላይ ልቀመጥ ነው ብላችሁ ምጥት ከማለታችሁ ደግሞ እንደዚህ አይነት ፈተና ሲገጥማችሁ እሰቡት። በራሳችሁ አድርጋችሁ ቤታችሁ እንዳይሆን ሲሆን ያሰባችሁት ምኞታችሁ ዝብርቅርቅ ሲል አያሳዝንም ቤተሰብ? በዚሁ አጋጣሚ ታዲያ እናንተም ዱአ እያደረጋችሁ ዱአ አድርጉልኝ። ወላሂ ቤተሰብን እናቴን ማስደሰት እናቴን የሆነ በቃ አይደል አልሐምዱሊላህ የምትልበትን ነገር ብሰጣት ደስ ይለኛል። ወላሂ ቤተሰብ በጣም ከምላችሁ በላይ ማለት ነው። እና ቤት የምትፈልጉ ይሆናል አይደለም መቼም ተረዱኛላችሁ። ቤት እንደዚህ መግዛት የምትፈልጉ ካላችሁ ደግሞ ዲስክሪፕሽን ላይ ባለው ስልክ ደውሉልን፣ ታገኙናላችሁ። በዛ እንነጋገራለን ማለት ነው። ቤቱ ያው እንደነገርኳችሁ ነው። ከታች ብቻ ትንሽ እንትን ምንድነው ግንብ ብቻ ነው የሚያስፈልገው እንጂ ሌላው ነገር ወላሂ ምንም የሚያስፈልጋችሁ ነገር የለም። የውሃ ቆጣሪ ያለው የራሱ የመብራት ቆጣሪ ያለው አይታችሁታል፣ አሳይቻችኋለሁኝ ማለት ነው። ቤተሰብ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩኝ፣ አበረታቱኝ እናቴን እንዳስደስት። ለእናቴ እንግዲህ ብዙ ነገር ሀሳብ አለኝ፣ ሀሳቤ እንዲሳካልኝ ዱአ አድርጉልኝ ማለት ነው ቤተሰብ። እንግዲህ እናንተንም አላህ በሰላም ለሀገራችሁ ያብቃችሁ፣ በሰላም በጤና ለሀገራችሁ አብቅቷችሁ ከእንደዚህ አይነት ነገር ደግሞ አላህ ይሸፍናችሁ ማለት ነው። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።